ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ እያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ድንግል ነኝ። ድንግል ነኝ። ጀርቲ ወይ ጡት ነው። በብዛት ሴቶች ሲረዝም ይወዱታል፣ ሲያጠር ደግሞ አይወዱትም። ምንድነው? The Bluetooth device is connected successfully. ልጠይቃችሁና ልሸልማችሁ ጋይስ፣ ልጠይቃችሁና ልሸልማችሁ። እሺ ነው ወደዚህ ሁለታችሁም የምትጠይቁት። ሰላም ሰላም ሰላም። ከማን ጋር ነኝ? ኪያና ኤሊያና። ኪያናና ኤሊያና ጋር ነኝ። እንኳን አደረሳችሁ ለዛሬው ቀን። እንኳን አብሮ አደረሰን። እሺ እንኳን አብሮ አደረሰን። 3 ጥያቄ ነው የምጠይቃችሁ። 3ቱንም ከመለሳችሁ 1000 ብር ሸልማችኋለሁ። 2 ከመለሳችሁ 500፣ 1 ከመለሳችሁ 100። የመጀመሪያ ጥያቄ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ እያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ኤሊያና። እሺ እኔ እነግራችኋለሁ መልሱ፣ እናንተ ሞክሩ። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ጀስት ፈታ ብለሽ ዘና ብለሽ የምታጌጭበት የምትጠቀሚበት የሰውነት ክፍልሽ። ጆሮ መበሳት እንጂ አገኘው ከአንዳንድ እግዚአብሔር። እሺ የመጀመሪያ ምላሽ ተመልሷል። ሁለተኛ ጥያቄ ወንዶች በፊት ለፊታቸው በማንጠልጠል ኩራት እንዲሰማቸው የሚያደርግ ነገር ምንድነው? ቀጥ ሲጠልቅሽ ለምን እንደሆነ እንጃ ሲዘልቅሽ አስቸጋሪ እና ስንተኛ ክፍል ነች አልሽኝ? ነው ከረባት ነው ከረባት። ደቂቃችሁን በደንብ እየተጠቀማችሁ አይደለም። ሶስተኛ ጥያቄ ከ1 እስከ 100 ድረስ ባሉት ቁጥሮች ስንት ዘጠኞች አሉ? 2 Why? What did you say? ስንት? 3 Your wife, your knife. የት ቦታ ላይ አስባችሁ ተናገሯል። ስንት ዘጠኞች? 100 ምን? 100 ዘጠኞች? አቅ 18 ዘጠኞች ነው ያሉ። አንድ ጥያቄ በትክክል ስለመለሳችሁ 100 ብር አሸንፋችኋል። ቴንክ ዩ ኤሊያና። ሰላም ሰላም። ዛሬ ከማን ጋር ነኝ? ብርቱካን። እሺ ልዩ እንኳን አደረሳችሁ። እንኳን አብሮ አደረሰን። ረጅም ዓመት ሳይበላሽ ሊቆይ የሚችል ከዛ በኋላ መበላት የሚችል የምግብ አይነት ምንድን ነው? ማር። አረላሽ ማር ይላል ግላስ። ካንዳል ስራውን ሲጀምር ጠንካራ ብሎ ቀጥ ብሎ ቆሞ ነው። ሲጨርስ የሚደክም የሚጠፋ ነገር ምንድን ነው? አይጀግናው ጀርቲ ወይ ጆሮ ነው። Dirty way? እኔ እንደዚህ አይነት ኔቨር ማይንድ የሆነ ሐሳብ አላመነችም። ሻማ ነው። እሺ ሶስተኛ ጥያቄ እንደ ብቸኝነት ግን ደስ የሚል ነገር አለ። ወንዶች በፊት ለፊት በኩል በማንጠልጠላቸው ኩራት እንዲሰማቸው የሚያደርጋቸው ነገር ምንድን ነው? ከረባት። ልጅ ከረባት። ስለዚህ ከ3 ጥያቄ ስንት መልሳችኋል? ለአንድ ጥያቄ ስንት? 100 ብር አሸንፋችኋል። 100 ብር። ቴንክ ዩ ልዩ ብርቲ። ቻው። እሺ ጋር ቤዛ ሜሪ ከቤዛና ከሜሪ ጋር ነኝ። 5 ጥያቄ ጠይቃችኋለሁ። 5ቱንም ከመለሱ 1000 ብር ሸልማችኋለሁ። 3 እና 4 ከመለሳችሁ 500፣ 1 እና 2 ከሆነ 100 ብር ሸልማችኋለሁ። ሬዲ? የመጀመሪያ ጥያቄ ያንቺ የሆነ ነገር ነው፣ ግን ሌሎች ሰዎች ናቸው ብዙ ጊዜ የሚጠቀሙበት። ምንሽ ነው? ያኔ ስሜ እችላለሁ። እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው የሆነኝ። እውነት የት ነው የመጣው? አንድ ጥያቄ ተመልሷል። ሁለተኛውን ጥያቄ እንቀጥላለን። በቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ምን ይሆናል? ድንጋይ ምንም። ሁለተኛ ድል ሰጥሻለሁ። በቀይ ባህር ውስጥ ድንጋይ ብንጥል ሰማያዊ ድንጋይ። እርጥብ ነው
የሚሆን ጋይስ አልተመለሰም። ሁለተኛው ጥያቄ፣ ሶስተኛ ጥያቄ እንቀጥላለን። ችግር የለውም። ሩጫ ውድድር ላይ ነሽ፣ አስቢው ራስሽን። ከዛ ሁለተኛ ያለችውን ቀድመሻት ከፊቷ ሆንሽ። ከፊቷ ስትሆኝ ስንተኛ ሆንሽ? ሁለተኛ። ስንተኛ? ሁለተኛ። እንዴት? ኦልራይት ሁለተኛ ስለነበረች የሷ ቦታ ነው። ሁለት ጥያቄ በመልሳል። ለጋራ ነው እየተባበሩ ያሉት። ይሄ ጥያቄ ከተመለሰ ወደ አምስተኛ 1000 ብር ወደ ማሸነፍ ልትሄዱ ትችላላችሁ። ከ1 ኪሎ ጠንካራ ብረትና ከ2 ኪሎ ጥጥ የትኛውን ብትሸከም ይቀልሻል? 2 ኪሎ ጥጥና 1 ኪሎ ብረት አይደል? yes ብረት። ሶስት ጥያቄ ተመልሷል። ይሄኛውን ጥያቄ ካሸነፈች 1000 ብር ይዛ ትሄዳለች። ይሄኛውን ጥያቄ ካላሸነፈች 500 ብር ይዛ ትሄዳለች። ሬዲ? እሺ። በብዛት ሴቶች ሲረዝም ይወዱታል፣ ሲያጥር ደግሞ አይወዱትም። ምንድነው? በስመ አብ ወልዶ መንፈስ ቅዱስ። ከአካላቸው ነው ቦዲ ፓርትስ ነው ምንድነው? ስለማሳየው ትንሽ እሺ፣ ከአካላቸው ይሁን። አንተ ገነት አትገባ። The Bluetooth device is connected successfully. አልመለስም። በጌታ ነው 500 እኔ ባላውቀው 500 ብር ይዞ ይሄዳል። አልሰማንም። ይለፈናል። ኦፊሻሊ ቢናገሩ ይዞ ሄደ ነበር። አሁን 500 ብር ታነሻለሽ ወይስ አታነሽ? ማልቀስማ አይሻልም? ማልቀስ ይሻላል እንዴ? አንድ ከዛ ከዚህኛው 200 ብር 500 ብር አሸንፋችኋል። ቻው። ነሽልማትሽን ሰጂ ነሽልም ትምጣ ራሷ እንዴ ማን ጋር ነኝ? ከኔ ጋር። አንቺ ማን ነሽ? ሄቨን እንኳን አደረሰሽ። እንኳን አደረሰሽ። ለምን ነው? ለዛሬው ቀን ነው። እንኳን አደረሰሽ። እሺ 3 ጥያቄ ጠይቃታለሁ። 3ቱንም በትክክል ከመለሰች 1000 ብር ታሸንፋለች። 2ቱን ከመለስሽ 500፣ 1 ከመለስሽ 100። ሄቨን ያስማማናል? ኦኬ። የመጀመሪያ ጥያቄ ማገዝ አይቻልም። አንድ አውሮፕላን በኬንያና በኢትዮጵያ ድንበር መካከል ተከሰከሰ። በህይወት የተረፉትን ሰዎች የት ነው የምንቀብራቸው? ሄቨን what ከኢትዮጵያና ከኬንያ ድንበር መካከል ነው የተከሰከሰ። ያው ድንበር ላይ ነው የሚቀበሩት። የት ሰፈር ነሽ? እናንተ ሰፈር በህይወት የተረፈ ሰው ይቀበራል? ምንድነው? እሺ ነይ፣ ሁለተኛ ጥያቄ ጠይቅሻለሁ። ስራውን የሚጀምረው ተወጥሮና ቆሞ ነው። ሲጨርስ ደግሞ ልፍስፍስ ብሎ መሬት ላይ ነው የሚወድቀው። ምንድነው? ሻማ ነው ሄቨን፣ ሻማ ነው። ተው ሻማ ነው እንዴ? ኦኬ ይቅርብሽ። እሺ እሱ ሮጦ ሄደ፣ ሌላ ነገር አሰባ። ችግር የለውም። ቦነስ ጥያቄ ጨምርልሻለሁ። ይሄን ጥያቄ ዲስኳሊፋይድ አደርግልሻለሁ። ወንዶች በፊት ለፊት በኩል ሲያንጠለጥሉት ኩራት እንዲሰማቸው የሚያደርግ ነገር ምንድነው? መሳሪያ። አንድ ድል እንደገና ሳይድ አይ ከረባት። አይ መሳሪያ በቃ ከረባት ነው ሄቨን። እሺ ችግር የለውም። አንድ ጥያቄ መልሰሻል። አንድ ጥያቄ እንደመለሰች አድርጌላታለሁ። 3ኛ ጥያቄ ነው የመጨረሻ ጥያቄ። ይሄን ከመለስሽ 500 ብር ትወስጃለሽ። ካልመለስሽ 100 ብር። ለመጀመሪያ ጊዜ ስታደርጊው ሊያም ወይም ሊያደማሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ተናገሩ። 5 ሰከንድ አለሽ። 5 4 አድንገል ነይ የጆሮ ጌጥሽ ነው ሄቨን። ነይ ሽልማትሽን ውሰጂ። ነይ ሽልም ትምጣ ራሷ እንዴ እሷ ትምጣ። ነይ ውሰጂ። ነይ ሽልማትሽን ውሰጂ። 100 ብር አሸንፋለች። ቴንክ ዩ ያ A few moments later. ቀላል አይደለም። ዛሬ ከኢትዮጵያዊው ምርጥ ባርበር ባለሙያ ናቲ ጋር ነን።
ናቲን 5 ጥያቄዎች ጠይቀዋለሁ። 5ቱን ከመለሰ 1000 ብር ያሸንፈኛል። 4 እና 3 ካሸነፈ 500፣ 2 እና 1 ከመለሰ 100 ብር ያሸንፈናል። ናቲ 5ቱን ነው የማሸንፈው። ላም 4 ነገር አላት፣ ሴት ልጅ ደግሞ 2 ነገር ምንድነው? A few moments later. ቀላል አይደለም። ጡት ነው? እግር ነው ናቲ። ያንተ የሆነ ነገር ነው ግን በብዛት የሚጠቀሙበት ሌሎች ሰዎች ናቸው። ምንህ ነው ናቲ? ምን አይነት ጥያቄ ነው የምጠይቀው? ስምህ ነው ናቲ። ዊርድ ነው? ስምህ ነው ናቲ። ስምህ ነው ብሮ። ሌላ ነገር አታስብ ብሮ። ስምህ ነው። አሁን ይመለሳል። ቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ድንጋዩ ምን ይሆናል? ቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ድንጋዩ ምን ይሆናል? ይቀላል ብዬ አስባለሁ። እስቲ ማርያም በስመ አብ አንተ ይረጥባል ናቲ። እሺ 5 መልሳለሁ ብዬ እስካሁን 1 ኪሎ ጠንካራ ብረትና 1 ኪሎ ጥጥ ከምትሸከመው የቱ ይቀላል? ሁለቱም ተመሳሳይ ክብደት ከሆነ 1 ኪሎ ነው ሁለቱም። ስለዚህ ሁለቱም 1 ኪሎ ነው። ሁለቱም። ስለዚህ የአራተኛ ጥያቄ ተመልሷል። የመጨረሻው ጥያቄ 5ኛው ናቲን ካሸነፈ 1000 ብር ነው የምንሸልመው። ይህን ጥያቄ ከመለሰ መልሳለሁ ብዬ አስባለሁ። ይህን ጥያቄ ካልመለሰ ደግሞ 100 ብር ብቻ ነው የሚያሸንፈው። ሴቶች ብዙ ጊዜ ሲረዝም ደስ ይላቸዋል፣ ሲያጠር ግን አይመቻቸውም። ምንድነው ናቲ? ጊዜ ጸጉር ነው ናቲ። አላቋርጥ ደምሮ ሳላይ ላይ ቢቀየር እንዲህ ነበረ ካላልኩኝ ከትናንት ተምሪ ሰው ቢያወራ ስለኔ መስጊድ ሰጥቶኝ እኔ ጸጉር ነው። ስለዚህ 100 ብር ብቻ ናቲ ያሸንፈውናል። ወይኔ ወይኔ አባቴ 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 የኔ አባት ብሮ ሳታጠፋው እኔ መልሻለሁ። ያባሉካ ሀብታሚ ሀብታሚ ሶሬሳ ባሶሪ ሶሬሳ ሶሬሳ ባሉካ ጋሽዬ ሀብታሚ